እንኳን ደስ አለሽ። ቴንክ ዩ። ግን ምን አግኝቼ ነው ፋሲካ? ምን አገኘው? ነገልች ሜኤስ አሁን ተኝቼ ነበረና በህልሜ ሀዊ አጠገቤ ነበርሽ። ማርያም ብስማ በእውንሽ እያየሽኝ ነው። ቴንክ ዩ ፋሲካ። ለሁሉም ቀን ብለሽኝ አውሽኝ ማርያምን። እኔ በባሌ ከመጣችሁብኝ ቀልድ አላቅም። እንኳን አንቺ አይደለም ማንም ብትሆኚ ማለት ነው አጋጭቼ ነው ምደፋሽ እንጂ ኔቨር ፎር ኤቨር ቀልድ አላቅም። እዚች ምድር ላይ ቀልድ ማላቅበት ነገሮች ቢኖሩ በባሌ ነው። በሁለተኛ ደረጃ ደግሞ ልንገራችሁ ስራዬ ነው። ከዛ በተረፈ ግን ማለት ነው በባሌ ከመጣችሁ አጋጭቼ ነው ምደፋሽ። እኔ እንኳን ሌላ አይደለም ልንገርሽ፣ እንኳን ሌላ አይደለም እና ማለት ነው ስለ ባሌ ለማውራት ራሱ ማለት ነው እኔ ከፈቀድኩልሽ ነው የምታወሪው። ከዛ በተረፈ ደፍቅሻለሁ ወደታች እንዴ አብዛችሁ ታውን ስፊጥ ብላችሁ የሰው ባለ አናት ላይ የምትወጡ ጎንፎ ምሰሩ ሴቶች ጤነኛ አይደላችሁም። ዝም ብሎ ነው እንዴ ባል የሚገኘው? እናንተ ስንት አብስለን አንከበከ እንደዚህ ድብብል አድርገን ከሰራን በኋላ የምሰጥሽን ሙቼ ነው ቁሜ እኔ በቁሜ ያለውማ አንቺ ባሌን አትወስጂም። እደፍቅሻለሁ እንጂ ምን ትመስላለች አመዳ እንዴ። አሁን ሳበዛችሁት ገብርኤልን የምሬ ነው ብርቅ አርጋችሁት እንዴ ባለ ትዳር ሩጣችሁ ፊጥ የምትሉት አናት ላይ እናንተ ሲጀመር እሱ ማለት ነው አያወራሽም። ሲጀመር በጣም ኮንፊደንስ አለኝ በሱ። ሲጀመር አያወራሽም እንዴ። ድሮ ባለ ትዳር ወንድ እኮ ማለት ነው ባለ ትዳር ወንድ ሰው ቀለበት እጁ ላይ ካየ ከሱ ጋር አሱን ማለት የዘንድሮቹ ምን ነው ባሰባችሁሳ? ምን ነው አለን አላችሁ ካለኛ ማንም የለም አላችሁ። እኛ ታዲያ ለእናንተ ስንል ባለ ትዳር አንሆን ቁመን እንቅር እንዴ? የኢትዮጵያ ህዝብ እኮ ማለት ነው ፈተን ቁጭ አልን ካላስ እንዴ። ወይ እናንተ አግብታችሁ ይዛችሁ ቁጭ አትሉ፣ እኛ ያዝነውን ደግሞ ታፋቱናላችሁ። ተው ገብርኤልን ተው እንዴ። ምን ጉድ ነው? የተለየ ነው እንዴ ባለ ትዳሮች የሚይዙት? ያው እኮ ነው። እንደውም ወግቡ ደና ነው ያኛው። ክፉ እንዳታሰሩኝ እኔ ተናግሬያለሁ። እኔ የምሬ ነው ክፉ ማውራት አልፈልግም፣ ግን ሲንግል ይሻላችኋል። ኛው ካላስ ነው ባለ ትዳር ወንዶችን ለምንድን ነው የምትወዱት? ጥያቄ ነው፣ መብቴ ነው። የፈለኩትን ጥያቄ መጠየቅ ደግሞ አወራሽ እኮ አወራው። እኔም ወዳችኋለሁ። እኔ ሌላ ምንም ችግር የለብኝም። በባሌ ብቻ አትምጡብኝ። ሌላ ነገር ኖ ፕሮብሌም አሬ። በባሌ ከመጣሽብኝ ግን ማለት ነው እስከ 7 ዘርማን ዘርሽ ጠብቂኝ። ትቀልዳለች እንዴ? ባሌ ማለት እኮ የልጅ አባት ሁሉ ነገሬ ነው፣ ኤቭሪቲንግ። ለምን ሹማ የለኝም ማሬ። እኔ አልፈልግም። እኔ የምፈልገው እሱም ብቻ ነው። ከዛ በተረፈ ፊጥ ብለሽ እዚህ አናቱ ላይ ጎንፎ ሰራለሁ ብቴ እንኳን ሌላ አይደለም ሰላም ነህ እንዴት ነህ ከማለት ውጪ ወሬ ራሱ ብታወሪ እኔን አያርገኝ። ታከብዳለች እንዴ ደግሞ እንዴ ቁጭ ብላችሁ ምናምን ኖ ኔቨር ማሬ ኔቨር። ልጅ እንዳሳደጉት ነው ይባላል። ባልሽንም አንቺ እንዳስተማርሽው ነው ወስደዋል። ጠብቂ። የዛን ሰዓት ጀግና ብዬ ወርቅሻልምሻለሁ እኔ ከወስርሽ። በነገራችን ላይ የሚሄድ ባል ምንም አያደርግልኝም። በነገራችን ላይ ማለት ነው የሚሄድ ባል አይጠቅምም። ገባችሁ? የሚሄድ ባል ቢሆን እኔም አልፈልገውም። ምን ያደርግልኛል? እኔ የሚሄድ ባል እኮ እዛም ጥልቅ እዚህም ጥልቅ እዛም ጥልቅ እዚህም ጥልቅ፣ ይሄም አማረኝ ይሄም አማረኝ ሁሉም አይቅርብኝ። እኔ እንደዛ አይነት ሰው አላገባውም ሲጀመር።